በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ዛሬ እግዚአብሔር እንደወደደና እንደፈቀደ የአባታችን የጻድቁ የአቡነ ዘርአብሩክን ታሪክና ቃል ኪዳናቸውን ባጭሩ ይዘን መጠናል። የተዋህደ ልጆች የአባታችን የአቡነ ዘርአብሩክ ቃል ኪዳን ረድኤት በረከት ከኛ ጋር ለዘላለሙ ጸንቶ ይኑር። አባታችን አቡነ ዘርአብሩክ የጻድቁ አባታችን የአቡነ ዘርአብሩክ አባት እና እናት የተባረኩ ከቅዱሳን ወገን የሚሆኑ ነበሩ። የአባታቸው ስምም ቅዱስ ደመ ክርስቶስ ሲባል እናታቸው ደግሞ ቅድስት ማርያም ሞገሳ ትባላለች። ጻድቁ አባታችን ገና በእናታቸው ማኅፀን እያሉ ነበር ብዙ ታምራት የሚያደርጉት እግዚአብሔር መርጧቸዋልና። በኋላም ከክርስቶስ ልደት በኋላ በ8ኛው መቶ ክፍለ ዘመን መጨረሻ ላይ በነሐሴ 27 ጻድቁ አባታችን ተወለዱ። በ40ኛ ቀናቸውም ተጠምቀው በካህናት አፍ ጸጋ ክርስቶስ ተባሉ። ከዛም ቤተሰቦቻቸው በጥሩ እድገት አሳደጓቸው። 7 ዓመትን በሞላቸው ጊዜ በልጅነቴ የዚህን ዓለም ክፋቱን እንዳላይ ብለው ቢጸልዩ ዓይናቸው ታውሯል። ቤተሰቦቻቸውም ጠቢቡ ሰሎሞን የእግዚአብሔር ቃል ነውር ይሸፍናል እንዳለው ትምህርት ሊያስተምሯቸው ወደ አስተማሪ ቢወስዷቸው ታመው ተመልሰዋል። የእግዚአብሔር ፈቃድ አይደለምና፣ ነገር ግን የሚያስፈልጋቸውን ዕውቀት ፈጣሪ አምላክ ራሱ ገልጾላቸዋል። ክህነትን እስከ ጵጵስና ራሱ መድኃኔ ዓለም ክርስቶስ ሰጧቸዋል። 12 ዓመትም በሞላቸው ጊዜ በእግዚአብሔር ፈቃድ ዓይናቸው በርቶላቸው ታላላቅ ተጋድሎን ማድረግ ጀመሩ። በእግዚአብሔር ዘንድ ጵጵስና እንደተሾሙ የኃጢአት ማሰሪያን ያስሩና ይፈቱ ዘንድ ጵጵስናን በሾማቸው ጊዜ እግዚአብሔር ያወጣላቸው ሁለተኛ ስም ዘርአብሩክ ይባል ነበር። ሦስተኛውም ስማቸው ጸጋ ኢየሱስ ይባላል። ጻድቁ አባታችን በዚህ ዓለም በሕይወተ ሥጋ ሳሉ አቡ ቀለምሲስ እንደሚባል እንደ ዮሐንስ ወልደ ነጎድጓድ እግዚአብሔር እሱ ወዳለበት ወደ ሰማይ አውጥቶ በገነት መካከል ያኖራቸው ነበር። እግዚአብሔር አምላክ ለወዳጁ ለብፁዕ አባታችን ዘርአብሩክ በጎ ነገር እንዳደረገለትና ያለ ድምፅ የሰማይ ደጆችን አልፎ የእሳት ባሕርን ተሻግሮ ፈራሽ በስባሽ ሲሆን እንደ ሕያዋን መላእክት በፍጥነት ከጽንፍ እስከ ጽንፍ ከአድማስ እስከ አድማስ ይደርስ ዘንድ 12 ክንፍን ሰጣቸው። መላእክትም ለሌሎች ቅዱሳን ያልተሰጠ ይህንን ስልጣን አይተው ለምድራዊ ሰው ይህ ነገር እንዴት ይቻላል እያሉ አደነቁ። ከዛም በኋላ ጻድቁ አባታችን ከፈጣሪ ዘንድ የመላእክትን አስኬማ የሾህ አክሊል አምሳያ የሆነውን መንፈሳዊ ቆብን፣ ሰማያዊ ቅናትን እና የደረት ልብስን ወይም ደግሞ ሥጋ ማርያም ተብሎ በጾምና በጸሎት በልመና እና በስግደት እግዚአብሔርን ሲያገለግል ኖረ። ከዛም በላይ ወንጌልን እጅግ ብዙ በማስተማር ደከመ። ከኢትዮጵያ አልፎ ግብፅ ድረስ ገባ። የእስክንድሪያውን ሊቀ ጳጳስ አባ ዮሐንስን አገኘውና እርስ በርስ ሰላምታን ተለዋውጠው እጅ ተነሳሱ። ከዛም ተመልሶ ወደ ሀገሩ መጣ። ከዛም ኢትዮጵያ ውስጥ እየተመላለሰ ወንጌልን አስተማረ። እጅግ ሥጋን በሚያስጨንቅ ትጋትም የኢትዮጵያን ሕዝብ ማርልኝ እያለ እያለቀሰ ይጸልይ ነበር። አቡነ ዘርአብሩክ አባይና ግሽ አባይ የሚባሉ ስሞች እንዳወጡ አንድ ቀን አባታችን የንጉሥ ጭፍሮች ሲያሳድዷቸው ግዮን ደረሱ። እንደደረሱባቸው ሲያውቁ ዳዊታቸውን ለወንጌል ስብከት ሲጠቀሙባቸው የነበሩ 7 መጻሕፍት ሁሉ ለግዮን ወንዝ አደራ ሰጧል። ከ5 ዓመት በኋላ ሲመለሱ ኦ ግዮን ግስኢ መጻሕፍትየ፣ ግዮን ሆይ መጻሕፍቶችን ግሺ መልሽልኝ፣ ግሽ አባይ የሚባል ከዚህም የተነሳ ነው ቢሏት አንድም የውሃ ጠብታ ሳይኖርባት ዳዊታቸውን ብትመልስላቸው ለደቀ መዛሙርታቸው ዘሩፋኤል አሳዩት። ሁለቱም የእግዚአብሔርን ሥራ አደነቁ። ከዛም በኋላ ግዮንን ባረካትና ይኩን ፈውስ አባይ በውስቴትኪ፣ በውስጥሽ ታላቅ ድህነት ይደረግብሽ አሉ። ከዛ ጊዜ ጀምሮ መካኖች ይወልዱ፣ ድዌዎች ይድኑ ጀመር። ወእምአሚሃ ተሰምየት አባይ ይእቲ ፈለግ። ከዛ ጊዜ ጀምሮ ይህች አባይ ተብላ ተጠራች። እስካሁንም በዚሁ ስም የሚጠራው በዚህ በመነሳት ነው።
ከዚህ ሌላ ጻድቁ አባታችን በዚህ ወንዝ አካባቢ ለ30 ዓመት ሲጸልዩ ፈጣሪ አምላክ ጸሎታቸውን ሰምቶ እጅግ ልዩ የሆነ ቃል ኪዳን ሰጧቸዋል። 8 ሀገሮችን የእግራቸውን ትቢያ ወይም ደግሞ አቧራ የረገጠ ስማቸው በሚጠራበት ቦታ የተቀበረ ብዙ ኃጢአት ከሰሩ ከክርስቲያን ወገንም ቢሆን በአብና በወልድ በመንፈስ ቅዱስ ስም ያልተጠመቁ ከሰማየ ሰማያት ወርዶ ከድንግል ማርያም የተወለደ የክርስቶስ ሥጋንና ደምን ካልተቀበሉ ከአረማውያን ወገን ቢሆን ንስሐ ገብቶ በጸሎት ቢማጸን በቃል ኪዳንህም ቢያምን ከገሃነመ እሳትና ከሁለተኛ ሞት ይድናል ብሎ እግዚአብሔር በቃል ኪዳንና በጽኑ መሐላ ሰጠው። ኃጢአቱንም እኔ አስተሰርይለታለሁ፣ የዕዳ ደብዳቤውንም አጠፋለታለሁ። እኔን ከካዱ የባህሪ አባቴ አብን የባህሪ ሕይወቴ መንፈስ ቅዱስን ከካዱ ሰዎች በቀር እናቴንና መስቀሌን ሥጋዬንና ደሜን ከካዱ ሰዎች በቀር ስሙ ትንባሆ የሚባል የተረገመ ቅጠልን ከጠጡ ሰዎች በቀር ንስሐ ገብቶ በጸሎት ቢማጸን ከዘላለም እሳት ከሁለተኛ ሞት አድነዋለሁ። ዳግመኛ እግዚአብሔር የኢትዮጵያን ሀገሮችና አውራጃዎቿን በውስጧ የሚኖሩ በመንገዷም የሚሄዱ ሰዎች ከሞተ ነፍስ እንዲድኑ አስራት አድርጎ ሰጠው። ዳግመኛም መታሰቢያውን ለሚያደርጉ ስሙን ለሚጠሩ ወንዶችና ሴቶች ልጆቻቸው የእናት አባቶቻቸው መታሰቢያ ቢያደርጉ እስከ 100 ትውልድ ድረስ እንደሚያድኑ ቃል ኪዳን ሰጠው። ልጅ የሌለው ድንግል መነኩሴና ልጅ ያልወለደች መካን ሴት መታሰቢያውን ቢያደርጉ እናቶቻቸውና አባቶቻቸው ወደ ገሃነም ወርደው ብዙ ዘመን ከኖሩ በኋላ እስከ 100 ትውልድ ድረስ ይድናሉ። ጻድቁ ከተቀበረበት ቦታ ሄደው መቃብሩን እጅ ቢነሱ እስከ 101 ትውልድ ድረስ ይድናሉ። በሰው ክንድ 40 ክንድ ከመቃብሩ ርቆ ቆሞ በስሙ ወደ እግዚአብሔር ቢጸልይ ልጆቹና የልጅ ልጆቹ እስከ 44 ትውልድ ይድናሉ። ሴትም መቃብሩ ካለበት ቤተ ክርስቲያን ቅጽር መግባት ባትችል በሰው 80 ክንድ ያህል ርቃ ቆማ በስሙ ብትጸልይ ልጆቿና የልጅ ልጆቿ እስከ 22 ትውልድ ድረስ ይድናሉ። ከራስህና ከጽምህ ጸጉር ከልብስህ ወይም ቀሚስ ዘርፍ ከእግርህ ጥፍር ከምንጣፍህ ቆርጦ ከአንገቱ ያሰረ ወይንም ደግሞ ያደረገ እስከ 22 ትውልድ ድረስ ይድናል። ቆብን፣ ቅናትን፣ አስኬማን ከቆዳ የተሰራ ቅናት፣ የደረት ልብስን ወይም ደግሞ ሥጋ ማርያም የሚባለውን ይኸውም አምላክን የወለደችው የእመቤታችን የሥጋ ምሳሌ ነው። ይህንን የተቀበለ ይድናል። ልጆቹም እስከ 7 ትውልድ ድረስ ይድናሉ። በአንተ አንደበት ትንቢት የሚናገሩ ሰዎች ይድናሉ። ልጆቻቸውም እስከ 7 ትውልድ ድረስ ይድናሉ። ልጅ የልጅ ልጅ ይድንባቸው ዘንድ ለአባቶቻቸውና ለእናቶቻቸው መታሰቢያ ስላደረጉ ከፈጣሪው ከእግዚአብሔር የተቀበላቸው የታመኑ ቃል ኪዳኖች 491 ናቸው። መታሰቢያህን ላደረገ ስምህን ለጠራ በአንተ ስም ቤተ ክርስቲያን የሰራ በስምህ ጽላት የቀረጸ በበዓልህ ቀንም በቤተ ክርስቲያን ገብቶ ማኅሌት የቆመ እኔ ኃጢአቱን ሁሉ አስተሰርይለታለሁ። በእኔና በባህሪ አባቴ በአብ በባህሪ ሕይወቴ መንፈስ ቅዱስን ፊት ያለ ኀፍረትና ያለ ፍርሃት ካንተ ጋር አቆመዋለሁ ብሎ እግዚአብሔር ለአቡነ ዘርአብሩክ ቃል ኪዳን ሰጠው። ዕጣኑን፣ ስንዴውን፣ መብራቱን፣ ለቤተ ክርስቲያን የሚገባውን ሁሉ ልብሰ ተክህኖውን፣ መጎናጸፊያውን፣ በቅድስትና በመቅደስ መብራት የሚበራበት መቅረዙን የሚሰጠውን ሁሉ እቀበለዋለሁ። እጥፍ ድርብ ክብርም እሰጠዋለሁ። የተራቡትን የሚያበላውን፣ የተጠሙትን የሚያጠጣውን፣ የተራቆቱትን የሚያለብሰውን፣ እንግዳ የሚቀበለውን፣ በሽተኛ የሚጠይቀውን፣ ያዘኑትን የሚያረጋጋውን፣ የተከፉትን የሚያስደስተውን፣ ባልቴቱን እናት አባት የሌለውን የሚቀበለውን ሰው እኔ በይቅርታዬና በቸርነቴ እጎበኘዋለሁ። ባዘነ ጊዜም አረጋገዋለሁ። በተድላ በደስታን እቀበለዋለሁ። ዳግመኛ እግዚአብሔር የገድልህንና የታምራትህን መጽሐፍ ያጻፈውን ድርሳንህን የጻፈውን ያነበበውን የተረጎመውን ቃሉንም የሚሰማውን እኔ ስሙን በሕይወት መጽሐፍ እጽፈዋለሁ፣ ከአንተ ጋር በመንግሥተ ሰማያት አኖረዋለሁ ብሎ ለብፁዕና ቅዱስ አባታችን አቡነ ዘርአብሩክ ቃል ኪዳን ሰጠው። የገድልህንና የታምራትህን መጽሐፍ ጽፎ አጽፎ ከቤቱ ውስጥ ያስቀመጠውን የተለያየ በሽታ ወይንም ደግሞ ንዳድ አይዘውም። ርኩሳን መናፍስት አጋንንት ከቤቱ አይገቡም። በቤቱም ችግር፣ ረሃብ፣ መከራ፣ መራቆት፣ ሐዘን አይኖርም። በእርሻው በመሬቱ በጓሮ አባር፣ ቸነፈር፣ ድርቅ፣ ውርጭ አይከሰትም።
አዝመራውን ትል አይበላውም፣ በቤቱም በረከትን እመላለሁ። ወንዶችና ሴቶች ልጆቹ ከብቶቹን ይባረካሉ፣ ቤተሰቡን ይታዘዙለታል፣ ፈቃዱንም ይፈጽማሉ ብሎ ቃል ኪዳን ሰጠው። ይህን የሚያደርግ ከምዕመናን ወገን ቢሆን ሚስቱ ብትመክን መታሰቢያውን ያደረጉ ዘንድ ወንዶችና ሴቶች ልጆችን ትወልዳለች። ከካህናት ከመነኮሳት ወገን ቢሆን ንጽሕናው ይጠበቅለታል፣ የተሰጠችው ክህነቱም ትባረክለታለች። ከነገሥታትና ከመኳንንት ወገን ቢሆን መንግሥቱ ትጸናለታለች፣ ዕድሜውም ይረዝምለታል። ሁሉም ከሥልጣኑ በታች ሆነው ይገዙለታል፣ ለመኳንንትም ኃይልና ሥልጣን ይሰጣቸዋል። ዳግመኛ እግዚአብሔር ለዓለሙ ሁሉ አስተማሪ ትሆን ዘንድ እኔ በይቅርታዬና በቸርነቴ ከሁሉ የሚበልጥ ይህን ሥልጣንና ይህን ክብር ይህንን ባለሟልነት ሰጠውህ። ይህን ቃል ኪዳን በበጎ ሐሳብ በደስተኛ ልብ ያልተቀበለውን ከአንተ ቃልና ከልጆች ቃል ሰምቶ ያቃለለውንና የናቀውን ከልቡም ኑፋቄ ያገባውን ኃጢአቱን ይቅር አልለትም፣ አልራራለትም፣ አልምረውም። እኔና የባሕሪ አባቴን አብን የባሕሪ ሕይወት የመንፈስ ቅዱስን ከካዱ ሰዎች ጋር እቆጥረዋለሁ። እንደ ቅዱስ ጊዮርጊስ 7 ዓመት ቢጋደል በመስቀል ላይ የተቀበልሁትን ጽዋትወ መከራን አስቦ ብዙ መከራ እንደተቀበለ እንደ አቢብ ብዙ አይነት መከራ ቢቀበልም 562 ዓመት እንደተጋደለ እንደ ወዳጀ ገብረ መንፈስ ቅዱስ ዕድሜውን ሙሉ ረሃብና ጽምን ታግሶ ቀንና ሌሊት በጾምና በጸሎት በልመናና በስግደት ቢያገለግል አልምረውም ብሎ ቃል ኪዳን ሰጠው። እግዚአብሔር ለወዳጁ ብፁዕና ቅዱስ አባታችን ዘራብሩክ ይህን ድንቅ ታምር አደረገለት። የጳጳሳት አለቃ በሆነው በአባታችን በዘራብሩክ ጸሎት ለእኛም እንደ እርሱ ድንቅ ታምር ያድርግልን። ለጾምና ለጸሎት እንድንተጋ በጸሎት ይርዳን። በመንግሥተ ሰማያትም ከእርሱ ጋር በደስታ ያኑረን። ያለ ፍርሃትና ያለ ኀፍረት መታሰቢያውን የምናደርግ ቀንና ሌሊት ስሙን የምንጠራ በቃል ኪዳኑና በንጹሕ ጸሎቱ የምንማጸን የእኛን ስም ከቅዱሳንና ከሰማያት ጋር ለዘላለሙ ይጻፍልን፣ አሜን። የአባታችን የጻድቁ የአቡነ ዘራብሩክ በረከት የቃል ኪዳናቸው ትሩፋት ከእኛ ጋር ለዘላለሙ ጸንቶ ይኑር፣ አሜን።